ማን ነው? እርዳኝ እባክህ። ምንድን ነው? ምን ሆነሽ ነው? እባክህን እርዳኝ እኔ ወንድም እባክህን። አጥፋው። ራኬብ ይህን ጨለማ እንድትላመደው ፈልጋለሁ። ከዛሬ በኋላ ህይወትን ጨለማ አድርገዋለሁ። ራኬብ አዎ፣ ከሰራችሁ በደል በላይ ቀጥታ ህይወቷን ገሃነም ያረክባት ራኬብ ነኝ። አለሽ ግን አለው። ብዙ ጊዜ ራሴን ለመግደል አስቤ አንድ ነገር ያስቆመኛል። ምክንያቱም ምን እንደሆነ ታውቃለህ? ያንተ በህይወት መኖር። እኔ አንቺን ያልተገባ ነገር አላደረኩሽ። የገዛ አልጋዬ ላይ ከገዛ ጓደኛዬ ጋር ተኝተሽ ነው ያገኘሁሽ። ሁለታችንም ላይ ተኩሰህ ጎን ለጎን አብሬው እንደሆንኩኝ ብታሰናበተን ይሻል ነበር። አንተ ግን ምን አደረግ? በሩን በሰፊው ከፍተህ በይቅርታ ተውከን። ከዛ በኋላ ጤነኛ ሆኜ አላውቅም። ቀድሞውኑ ለፍቅር ብዬ ሳይሆን ለገንዘብ ነበር የቀረብኩ። ያቺ ቀን አንተና ገንዘብህን አሳጣችኝ እና እጠላታለሁ። ከዛ በኋላ ጭንቅላቴን ልቋቋመው በማልችለው ስሜት ይጨናነቃል። ህይወቴ ጨለማ ሆነ። እግሬን ባነሳም ወዴት እንደሚሄድ አላውቅም። ይሄ ሁሉ የሆነው በአንተ ምክንያት ነው። በእኔ ምክንያት? አዎ በአንተ ምክንያት። ከምትምረኝ ብትገለኝ ሰላም ሆን ነበር። ከመቼ ወዲያ ነው መግደል ፍትህ ነው? እኔ ስለ መግደል ታሪካዊ አመጣጥ ላስረዳህ አይደለም የመጣሁት። ጭንቅላትህን ልበሳሳልህ እንጂ። ከ2 ሰዓት በኋላ በረራ አለብኝ። አንተን ደግሞ ቀጥታ ወደ ኤርፖርት ሄዳለሁ። ከ2 ቀን በኋላ ወይንም ነገውኑ ያንተን ሞት ሰማና ወደዚሁ እመለሳለሁ። አልቅሼ አንተንና ይቅርታን እቀብራለሁ። ያጣሁትን ሰላምና ሀብት አገኛለሁ። እንዴት ነው እቅዴ? እንከን አልባ ነው አይደል? ራኬብ በህይወትሽ ትልቅ ስህተት እንዳሰብሽ። ዝጋ ዝግ ምንድን ነው የማደርገው? ምንድን ነው የምሆነው? ምን ፖሊስ ጋር ልደውል? ምን ልላቸው? የቀድሞ ባለቤቴ ሞታለች ስላቸው ነው? መተውስ ከፖሊስ አካላት ጋር ስለምትሰራ እናመሰግናለን፣ በእውነቱ የሰጠን ጥቆማ ወሳኝ ነው እንዲሉ ነው? ወይስ እስኪጣራ እዛ የበሰበሰ እስር ቤት ውስጥ ያስሩኛል? ወይ ምንም ጥርጥር የለውም፣ የሞተችው ቤቴ ነው፣ የገደልኳት እኔ ነኝ። ከዚህ በላይ ለአንድ ምስኪን ሲባል ከዚህ የዘለለ ምርመራ ሊደረግለት አይችልም። በቃ አታሰራል፣ እበሰብሳታለሁ። ሬሳ ታቀፌ እስከመቼ ይችላሉ? ዳንኤል አለቀልህ።
በቃ ዘብጥያ መውረድ ነው። ምን አገባኝ? እኔ ጫፏን አልለኳትም። በራሷ ነው ተጋጭታ የሞተችው። እንዲሁም ከወራት በኋላ ቤት የተገኘችው ልትገለኝ ነው እላለሁ። በቃ ይሄ ነው እውነታው። አይሆንም። በገዛ እጄን አልሰጣቸውም። ያስቡኛል። ማን ነው? ምንድን ነው? ምን ሆነሽ ነው? እባክህን እርዳኝ። እኔ ወንድም እባክህን። ምን እያደረክ ነው? እንድረዳሽ አትፈልጊም? ለምን? ምርጫ የለሽም። አይዞሽ፣ በጣም ይቅርታ። ለነገሩ አንቺ ምን አለብሽ? ለሽ ብለሻል። እኔ ነኝ እንጂ ሶሪ ሳ ምንድን ነው የማወራው? አንቺ ልጅ አንቺ ምን እያደረክ ነው? እየዘፈንኩልሽ። ማለቴ ለምንድን ነው የነካኸኝ? አንተም ሴትዮ ነክቷል፣ ተነሽ ሂጂ ብዬ ልቀሰቅስሽ ነው የነካሁሽ። እኔ ደግሞ እኮ እንደ ሰዎቹ። በይ ተነሽ አሁን። ወዴት? እኔ ምን አቅልሻለሁ? ወደ ቤትሽ ሂጂ። ምንድን ነው? የትም እኮ የሚሄድበት የለኝም። ማለት የሚሄድበት የለኝም ማለት ምን ማለት ነው? ማለትማ የሚሄድበት የትም ቤት የለኝም ማለት ነው። እና ካላስቸገርኩ ምን እዚህ ልቆይ ልትይ ነው? እንዳታስቢው፣ በጭራሽ አይሆንም። ታዲያ የት ብዬ እሄዳለሁ ወንድሜ? እኔ ምን አቅልሻለሁ? ወደ ፈለግሽበት ሂጂ። አታዝንልኝም? የት አቅሻለሁ? እና ባዝንልሽ ራሴን ላንቺ ስል መቀመቅ ውስጥ መወርድ መስልሻለሁ? የምን ራስን መቀመቅ? ሴትዮ ምንድን ነው የምታስወራኝ? አቤት። በይ ተነሽ፣ በቃ ተነሽ። እንጂ አልበዛም እንጂ? ምንድን ነው ጣጣ የገባሁት ዛሬ? ምንድን ነው ያልሽው? አዋረዱኝ። አልገባኝም። የኔን ህመምና የኔን መከራ ማንም ሰው ሊገባው አይችልም። ማንም ህመሜን ሊታመምልኝ አይችልም። እንዲሁ በቃ እያልኩ ነው የምኖረው። ይኸውልሽ አንቺ እኮ ልክ ልትሆኚ ትችያለሽ፣ ግን በዚህ ሰዓት እኔም የራሴ በጣም ብዙ ችግርና ጭንቀት አለብኝ። በዚህ ሰዓት እኔ አንቺን ጭንቀት ልሸከምልሽ አልችልም። እኔ አንቺን ልልሽ አልችልም። መልካምነት እኮ ለራስ ለራስ ምን መልሶ ይከፍልሃል ወንድሜ። ምንድን ነው የሚከፍለኝ? ሞት ነው የሚከፍለኝ? የራሴን ጥይት ነው የሚከፍለኝ? እንደውም በመልካምነት ምንም ማትረፈው ነገር የለም። ምንም። ይቅርታ፣ ስሜታዊ ላድርግ ፈልጌ አይደለም፣ እንድትረዳኝ ብቻ ስለፈለኩኝ ነው። ምንድን ነው የምረዳሽ? ግንባሬ ላይ ኤንጂኦ የሚል ጽሑፍ ጽፎብኛል እንዴ? አታብላኝ፣ አታጠጣኝ። እኔ ምንም የምፈልገው ነገር የለም። ለምን የውሻ ቤት አይሆንም? ትንሽዬ መጠጊያ ብቻ ስጠኝ። ቆይ ከምንድን ነው የምትሸሺው? ከመጥፎ ዕድል። እና የኔ ቤት የፍርድ ቀን መርከብ ነው ያልሽ ማን ነው? ጤነኛ እና የምጠጋበት ሰው ቢኖረኝ አንተን የማስቸግርክ ይመስላል? ቆይ ለምን መጎዳት አይታየም? ለምን ብቻዬን መሆኔን አትመለከትም? ለምን መሰበሬን አታይም? እናንተ ናችሁ ያቆሰላችሁ። መልሳችሁ እንድታስጠልሉኝ የወደኩትም እናንተ በር ላይ ነው። ያቆሰለኝ እጅ እንዲያክመኝ ፈልጌ የመጣው እንዳይመስልህ። እድልና ማጣት ነው እናንተ በር ላይ ይጣለኝ። ቆይ ስለምን ቁስል ነው የምታወሪው? እኔ ከዚህ በላይ ምንም ልልህ አልችልም።
ከጨከንክብኝ ልብ ድንጋይ ከሆነ ልክ እንደነሱ አትተቅጣለኝ። መጣል፣ መከዳት፣ መጎዳት ለእኔ ብርቅ አይደለም። ሬሴን እየጎተትኩ ሰድና ስትፈልግ ቆሻሻ ገንዳው ስትፈልግ ቱቦ ውስጥ ጣለኝ። እሺ እንደው ምን አይነት መከራ ውስጥ ነው የገባሁት? አላስቸግርህም እኮ ያን ያህል። አልገባሽም እኮ ማነሽ? ሄራን። ይኸውልሽ ሄራን፣ ትላንትና ማታ እዚህ ቤት ውስጥ በጣም ብዙ ነገር ተፈጥሯል። ትላንት ማታ ምን? ቆይ ለምን አትጅልኝም? እኔ በቃ በሰላም ኑሮ ልኑርበት። ችግሩ እኔ ብቻ ነኝ? ቆይ ምን ያክል ቢጠላኝ ነው እንደዚህ የሚጮኸው? ቆይ ምን እያደረግኩ ነው? ለምን እች ልጅ መንቅሬ ሬሳዋን አልቀረው? በቃ ቀላል ነገር እኮ ነው። ባልተገባ ስህተት ምክንያት የወደቀ ሬሳ ቁም ሳጥን ውስጥ አለ እና ልቀብረው ስለሆነ እባክሽን ውጪልኝ እንድናት እችላለሁ? መቼም ሬሳ ታቀፈ ኑር ብላ ትፈርድብኛለች ብዬ አላስብም። አንቺ እንደዚህ ደህና ከሆንሽ ተነስተሽ ወደ ቤትሽ አትሄጂም እንዴ? የሆነ ነገር የሆንክ መስሎኝ ደንግጬ ነው። ለምንድን ነው የምትደነግጪው? ሰው ስለሆንኩ ነው የምደነግጠው፣ ልቤ ስለሚመታ። ኧረ እባክሽ ደነገጥሽ? ቆይ አንተ ተሽሎኝ ከዚህ እንዴት አትፈልግም? እኔ እኮ የማስታመም ግዴታ የለብኝም። ተሽሎኝ እኮ ከዚህ ከሄድኩኝ አይኔን አታየውም። በይ ተነሽ። እሺ አይዞሽ። ምን አይነት ዕዳ ውስጥ እኮ እንደገባሁ። ሄሎ ቦስ፣ እንዴት ነህ? በሰላም ነው? ምን ነው? ሰዓትህን አይተኸዋል? አዎ አይቼዋለሁ። 3 ሰዓት ይላል። ምን ነው? ሰውዬ አብደሃል እንዴ? ቢሮ አልመጣህም? የት እንዳለህ እንዳስታውስ ትፈልጋለህ እንዴ? አልመጣም። ለምን እንዴ? ለምን ትለኛለህ? አልመጣማ፣ በቃ አይመቸኝም። ከማን ጋር እያወራህ እንደሆነ ታውቃለህ? አለቃህ እኮ ነኝ። አውቃለሁ። ምናልባት እንደ ስራ ሰዓቱ ማን መሆኔን ረስተኸው ከሆነ ብዬ ነው። አልረሳሁትም። ግድ የለም አንተ አትጨነቅ። የሆነ ነገርማ ተፈጥሯል። እኔ የምልህ ጎረቤቶችንም ደሞዝ ትከፍላችኋለህ እንዴ? ምን ማለት ነው ይሄ ደግሞ? የሆነ ነገር ተፈጥሯል አልከኝ እኮ። እነሱ ካልነገሩ ሌላ ማን ይነግራል? ምን አለ እንደዚህ አይነት ነገር መፈጠሩን ከሚያወሩ ደስታዬን፣ ስኬቴን፣ መፈንጠዜን ቢያወሩልህ። ለነገሩ አንተ መስማት የምትችለው ክፉ ክፉን ነው። ዳንኤል። አቤት ቦስ። ደህና ነህ? አይደለሁም። እነሱ እያሉ ምን ደህና ሆናለሁ እኔ? እኔ ከማንም ምንም የሰማሁት ነገር የለም። ደህና ከሆንክና ምንም ካልተፈጠረ አሁኑን ወደ ቢሮ ና። የምልህ ገብቶሃል አይደል? አዎ ገብቶኛል፣ ግን አልገባም። ለምንድን ነው የማትገባው? ሪፖርቱን ማዘጋጀት አለብህ። ከነገ ወዲያ ከውጭ እንግዶች ይመጡብናል ተባብለን አምሽተን ሰርተናል ነበር። ሳልችልስ? ለዚህማ ጉዳት ስራ። ይህን ስራ ካጣው ዘር ማንዘርህን ነው የማሳጣ። የምልህ ገብቶሃል አይደል? ዘር ማንዘር የለኝማ ቦስ። አረ በፈጠረህ አንተ ሰው። ሪፖርቱን ለማዘጋጀት እኮ የግድ ቢሮ መግባት አይጠበቅብኝም። እዚሁ ቤት ጨርሼ ኢሜል አደርግልሃለሁ። ለምንህ? ካልሆነ ራስ ስራው በቃ። እንዴ እኔ ለራሴ እዚህ ሬሳ ሄሎ፣ እኔ ለራሴ በድካም ሬሳ ሆኛለሁ። ይህን ሪፖርት እንደጨረስክ የፈለግከውን ያህል ቀን ታርፋለህ። እሺ ቦስ፣ እንደጨረስኩኝ እልክልሃለሁ። አደራ ዳን። እሺ አልኩህ እኮ እሺ። ምንድን ነው የምታፈጪው? ለምን ስራ አትሄድም? ማለት እንዴት ነው ስራ የምሄደው? ሌላ ጊዜ እንደምትሄደው ነው። አንቺ እዚህ ቤት ውስጥ እያለሽ ምነው ትሰርቀኛለሽ ብለህ አስብክ እንዴ? ምን ነው ልትሰርቀኝ አስበሻል እንዴ? አይ
እውነቴን ነው። ለምን ቢሮ ሄደህ አትሰራም? ቆይ አንቺ ሴትዮ ምንድን ነው ሀሳብሽ? እንዴት ተይኝ በቃ። ይቅርታ በቃ ተረጋግተህ ስራ። በህይወት እያለሽ እስኪ በቃሽ አስጨነቀሽኛል። ሞተሽም የምታሳድሽ ለምንድን ነው ማትተኝ? ምንም የቀረ ነገር የለሽም። ትናንትም በቁምሽ አሰሚኝ፣ ሞተሽ ወድቀሽም አትሰሚኝ። ይቅርታ በጣም ግን አስቸገርኩ አይደል? አይ ለትንሽ ጊዜ ነው። እሺ ችግር የለውም። ትንሽ እስኪሻልሽ ድረስ ካልተነዛንሽ ጥያቄ ማታበዥ ከሆነ መቆየት ትችላለሽ። የእውነትህን ነው? አዎ አየሽ አይደለ? ገና ከሆኑ አንዱን ህግ አፈረሽ። ምን አደረኩኝ? እሺ አንቺ አምሻል እንዴ? እንዳትቀሸቀሽ ብዬሻል ነበር። ቆይ እዚህ ምን ታደርጊያለሽ እንዴ? ምን ሆነክ ነው? ምን አደረኩኝ? ቆይ ምን አደረኩኝ ትላለች እንዴ? እዚህ ክፍል ምን ልታደርጊ ገባሽ? እዚህ ቤት አምለክ እስካስገባኝ ድረስ ለምንድን ነው የማትከኝ? እኔ አምኜ አላስገባሁሽም፣ ልረዳሽ ነው ያስገባሁሽ። ቆይ እዚህስ ምንድን ነው የቀበርከው? ነይ ውጪ። ተሸክሜ ያስገብቻት እንዴትም ቢሆን ትሪት አድርጌ ኖሬያታለሁ። ግን አሁንም እዚህ ቤት ውስጥ ተዘፍዝፋለች። እንዴ ኤሬሳን የሚያክል ነገር ታቅፌች ልጅ እዚህ ቤት ውስጥ እንድትቆይ ያደረጉበት ምክንያት ምንድን ነው? እንድትሞች ሳይሆን ልብ ገዝተሽ እውነተኛና ጠንካራ ሴት ሆነሽ በራስሽ በወደድሽው መንገድ እንድትኖሪ ነበር የምፈልገው። አንቺ ግን ባልተገባ መንገድ ሄድሽ። ያልተፈለገ ትርፍ የሌለው ሞትን መረጥሽ። እቺ ሄራን የሚሏት ደግሞ ምኗ እንደሆነች አይገባኝም። ቤቴ መሰስ ብላ ገብታ ውጪ ስላት እጅግሬን ትላለች። ቆይ እኔስ ምንድን ነው ያስፈራኝ? ለምንድን ነው አውጥቼ ልጥላት አቅም ያጣሁት? ለምን ደግ ስለሆንኩ ባይሉኝ ተሆንም በቁንጅናዋ ምክንያት በዛ ምክንያቱ መድፈር ያቃተኝ? እስከ መቼ ነው ልታገሳት የምችለው? እስከ መቼ?
የት አባቱ ሄደች ደግሞ? ሄራን ወይኔ ጉዴ! እቺ በሽተኛ ሄዳ ሁሉን ነገር ተናግራለች ማለት ነው። አንቺ ሄራን! አንቺ ሄራን! ሄራን! ዳንዬ ትላለች። ስምሽን ቄስ ይጥራው። አንቺ ባትኖሪ እኔ የራኬብ ሬሳ ቀብሬ ሰላሜን አግኝቼ ነበር። ይኸው በአንቺ ምክንያት ግን የበሰበሰ የሬሳ ታቀብል። ስምሽን ቄስ ይጥራው ዳኒ ትላለች። እንዴ ደግሞ ማን ነው የመጣው? ፖሊስ? ወይኔ ጉዴ! በቃ ሁሉም ድብብቆሽ አበቃለት ማለት ነው። እኔ ንጹህ ሰው ነኝ። ቆይ ግን ለምንድን ነው ፖሊስ የምትፈራው? እሱም አይነገር ጠባሳ ነው። መጥፎ ሰው እንዳልሆንኩ እኮ አውቃለሁ። ስትታይም ደግሞ እንደዛ አትመስልም። ለምንድን ነው እንደዚህ የምትረባበሸው? የሆንከው ነገር አለ? ምንም አልሆንኩም። ሌላ ጊዜ እነግርሻለሁ። እባክህ ንገረኝ። አሁን ልነግርሽ አልችልም። ቻል አድርጊው። አንድ ነገርማ ማድረግ አለብኝ። አዎ ግዴታ የሆነ ነገር ማድረግ አለብኝ። ምን ሆንክ ዳን? ሴት ልጅ ነሽ፣ ግን እስካሁን ውሃ እንኳን ሲነካሽ አላየሁም። ምን ማለት ነው? አይታወቅሽም እንዴ? ምኑ? የቅድሙ ሽታ የተነሳው ከየት ይመስልሻል? የሬሳውን ቦታ አገኘኸው እንዴ? ሬሳ? የምን ሬሳ? ገለህ የደበቅከው ነው። ማ? እኔ? ምን? ስቀልድ ነው። ምንድን ነው ስቀልድ ነው ማለት? ያየሽው ወይም የሰማሽው ነገር አለ? እስካሁን አላገኘውም። ከዚህ በኋላ ግን ማየቴ ወይም ማግኘት አይቀርም። ምንድን ነው የምታውቂው? የአይጡን ሬሳ ነው። እና እንደዛ አትይም እንዴ? ታዲያ አንተ ምን መስሎክ ነው? እኔ እንጃ፣ ብቻ አንቺ ማትይው ነገር የለ። ለማንኛውም የሽታውን ምንጭ አውቄዋለሁ። የት ነው? ብብትሽ ነው። ታጠቢ። ላፈግም አፍንጫ ዝለተል አይደል የሚባለው? ግድ የለሽም አትሳቀቂ። ውሃ ማያጥበውና ማያጸዳው ነገር። ይቅርታ፣ ያንተን ስድብ ግን ምንም ያጸዳው ነገር የለም። ግን በውሃ ሊጠራ አይችልም። በጣም ይቅርታ። እኔ እንግዲህ ሁሉ ነገር ፊት ለፊት ነው የምናገረው። ሀቅ ሀቋንና እንቅጭ ግጯን ነው የምናገረው። ታጠቢ። እዚህ ክፍል ምን ልታደርጊ ነበር የገባሽው? ምን አደረኩኝ? ተናገሪ። ሬሳውን የት ነው ያደረግሽው? ሬሳ? ሄራን፣ ሌላ ነገር ከመፈጠሩ በፊት ተናገሪ። ሬሳውን የት ነው ያደረግሽው? የምን ሬሳ ነው? የምን ሬሳ ነው? ሄራን፣ አትቀልጂ። ሬሳ?
አንቺ ሄራን፣ ይሄ ማስመሰልሽን ተይ። አይዞሽ፣ እኔ አንቺ ምንም የማድረግ ዓላማ የለኝም። በጣም ይቅርታ፣ ማድረግ ያለብኝ ነገር ግራ ስለገባኝ ነው። ታውቃለህ እንጂ ባታውቅ ኖሮ። ሂራን፣ እዛ ቁም ሳጥን ውስጥ አሁንም ወደ ላይ እንዲለኝ ትፈልጋለህ? የቀረኝ እኮ ሞቴ ነው። ምን አለበት አሁን እንኳን ብትረጂ። ምንድን ነው የምረዳ? ሬሳውን የት ነው ያደረግሽው? እኔ ከአንቺ ምንም ነገር አልፈልግም። የምፈልገው አንድ ነገር ብቻ ነው። የራኬብን ሬሳ ከዛ ውስጥ አውጥተሽ የት እንዳደረግሽው ንገሪኝ። በቃሽ፣ ይሄ ማስመሰልሽን ተይ። እኔ ምንም የማውቀው ነገር የለም። ስታስበው ሰው እንደገደልክና ሬሳ እንደደበክ ባቅ ኖሮ እዚሽ ቤት ውስጥ ለደቂቃ መቀመጥ ይመስልሃል? እኔ ማንንም አልገደልኩም። እና ሬሳውን ለምርመራ ነው ቁም ሳጥን ውስጥ የደበከው? ይኸውልሽ፣ ምን መሰለሽ እኔ ቆንጆ፣ እንዳትነካኝ። እኔ አልገደልኳትም። የዛን ቀን በረራ ነበረ እና በረራው ከመደረጉ በፊት ቀደም ብላ እዚህ መጣች። ማናት እሷ? ራኬብ። ራኬብ ማናት? ፍቅረኛ የነበረች። ልንጋባ ጥቂት ቀናቶች ብቻ ነበር የቀሩን። ብዙ ነገሮችን አዘገጃጅተን ነበር። ይህንንም ቤት የገዛሁት እሷን ለማግባት የወሰንኩ ቀን ነበር። ግን አንድ ቀን ከስራ ስመለስ የምወደውን አበባ ታቅፌ ስገባ ከገዛ ጓደኛዬ ጋር በሸኩኝ። ለነሱ አፈርኩኝ። አበባውን ወለሉ ላይ ጥዬ ወንበር ስቤ አልጋው አጠገብ ተቀመጥኩ። ወንበር ስቤ? አዎ፣ እጄን ደረቴ ላይ አጣምሬ ቁጭ አልኩ። የማይታመን ነው። አዎ ልክ ነሽ። እኔ ራሱ መልሼ ሳስበው ለማመን ይከብደኛል። በሰዓቱ ምን እያደረግኩ እንደሆነ አላውቅም። ደንግጬ ይሁን ግራ ተጋብቼ ይሁን ነቅዬ ይሁን ምንም የማውቀው ነገር አልነበረም። ብቻ እጄን አጣምሬ የእነሱን ጉድ እየታዘብኩኝ ነበር። ቀና ብለው ፊቴን የማየት ድፍረት አልነበራቸውም። እንዳጎነበስኩኝ መኝታ ክፍሌ ለቀው ወጡ። እስከዛሬ ድረስ መኝታ ቤቴ የክህደት መንፈስ የወረረው ይመስለኛል። ከዛስ? ከዛማ ከብዙ ወራት በኋላ ልትገለኝ ወደዚህ ቤት መጣች። ለምን? ብትገለኝ ይሻለኝ ነበር። አንተ ግን እድሜ ዘመኔን በቁሜ ቀብረኸኛል፣ ይቅርታ ሰብሮኛል አለች። በቃ በቃ። እና እንዴት? ልትገለኝ ነበር። ታገልኳት። በመሀል የያዘችው ሽጉጥ ወድቆ ጠረጴዛው ስር ገባ። ከዛም ሽጉጡን ለማንሳት ስትወረወር የጠረጴዛው ጠርዝ መታት። ሞተች እንጂ እኔ ገዳይ አይደለሁም። ታዲያ ለምን ለፖሊስ? በጭራሽ እንደዛ ላድርግ አልችልም። በጭራሽ እንዲያስሩ ሊፈቅድላችሁ አልችልም። እና እንዴት? ምርጫ አንድ ብቻ ነበር፣ እሱም እሷን አርቆ መቅበር። አለቀ በቃ። እሱንም አንቺ መተሽ አበላሸሽው። ይቅርታ ብለሽ አሁን ደግሞ ሬሳዋን ከተደበቀበት አውጥተሽ ሰወርሽው። የእናቴን ቀን ይስጠኝ፣ እኔ አላደረግኩትም። ታዲያ ሬሳው የት ሄደ? እኔ እንጃ። ይሄ ሬሳ እስኪገኝ ድረስ ከዚህ ውልፍት ማለት የለም። ደስ ይለኛል ማለት እኔ እዚህ ከአንተ ጋር መመጣው ነው የሚያስደስተኝ። ይሄ ሁሉ ነገር ካየሽ በኋላ እዚህ ቤት የመቆየት ሀሳብሽን አልቀየርሽም? ከዚህ ቤት እኮ የትም እንዳልሄድ አንተ አስጠንቅቀኸኛል። አሁን ግን ሀሳብ ቀይሬያለሁ። እና ልሂድ? ከፈለግሽ። አንተ የምትፈልገው ምንድን ነው? እንጃ። ማለት እዚህ ቤት ብትኖሪም ብትሄጂም ምን ስጋት ውስጥ ነኝ። እንዴ ቆይ ለምን? ብትጠቆሚብኝስ? በጭራሽ እኔ እንደዚህ አላደርግም። እኔም በጭራሽ አላምንሽ። እንድትሞት አልፈለግኩም ነበር። አንተ ምን ማድረግ ትችላለህ? ጥፋት እኮ አንተ አይደለም። በዛ ሰዓት እንዳትሞት ምን ማድረግ እንደነበረብኝ እንኳን አላውቅም ነበር። እባክህን አትጨናነቅ።
ሄሎ ቦስ። አንተ ጥጋበኛ፣ ለምን ስራ እንዳልገባህ አውቄያለሁ። እንኳን ይሄን ይቅርና የልብ ጠንካራ አለኛለሁ። እንዴ ቦስ? ለማንኛውም አሁኑኑ በር ላይ ወረቀት ይደርሳል። የምን ወረቀት? የፖሊስ ኖት። ምን?